በአንድ ጦርነት አንድን ጦርነት ለማሸነፍ 50 እጁ ወይም 50% የሚያልቀው በዝግጅት ነው። ጥሩ የተዘጋጀ ሰራዊት አሸናፊ ይሆናል። ጥሩ ዝግጅት ካደረግ አላማው እንዳለ ሆኖ የጦርነቱ ፍትሃዊነት እንዳለ ሆኖ ጥሩ ዝግጅት ያለው ሰራዊት ጥሩ ልምምድና ዝግጅት ያደረገ ከጦርነቱን የማሸነፍ 50%ን እዚህ ያበቃል፣ እዚህ ይጨርሳል። ስለዚህ እኛም ትላንትና ሻዕቢያን አሸንፈናል። የሻዕቢያን ሰራዊት ጠራርገን ከሀገራችን አስወጥተን የሀገራችንን ሉዓላዊነት አስከብረናል። ዛሬም የዛ አይነት ሁኔታ የሚመጣ ከሆነ በብቃት ለመመለስ እለት ተእለት ስራው ስልጣና ይሆናል ማለት ነው። እለት ተእለት ስራው ዝግጅት ይሆናል ማለት ነው። ራስን የማዘጋጀት ስራ ይሆናል ማለት ነው። ልክ ገበሬ መሬቱን እንደሚያርሰው ስራው እርሻ ነው። ዘርቶ ማጨድ ማድረግ እነሄ ነው ስራው። የሰራዊት ስራ ደግሞ ሁሉ ጊዜ ጦርነት ሰርቶ ማሸነፍ ነው። ጦርነት ውስጥ ገብቶ ጦርነትን በድል መወጣት ነው። የሰራዊት ስራ ይሄ ከሆነ የሀገርን ሉዓላዊነት የማስከበር ጉዳይ ከሆነ ከወዲሁ መዘጋጀት ማለት ነው። መዘጋጀት መቻል አለበት። ከወዲሁ ቁረጥ ሲባል መቁረጥ የሚችል የተሳለ ጎራዴ ሆኖ መገኘት መቻል አለበት። የሀገርን ሉዓላዊነት ሊደፍር የመጣን ኃይል ቁረጥ ሲባል መቁረጥ የሚችል ጎራዴ ሆኖ ተስሎ መገኘት መቻል አለበት። ስለዚህ እየተሳለ ነው ማለት ነው። አሁን ከዚህ አኳያ ሰራዊታችን ነገ ጠዋትን ከፈለገው አቅጣጫም ቢሆን ሀገራችንን ሉዓላዊነት ሊደፍር የሚመጣን ኃይል ለመከላከል በዝግጅት ላይ ይገኛል። በተጠንቀቅ ላይ ነው የሚገኘው።